بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته أيها الإخوة والأخوات يقول ربنا جل وعلا في كتابه الكريم الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب الله سبحانه وتعالى بتكبر القرآن واستمن إلى النال الذين آمنوا وتطمئن قلوبهم النزا آمنوا تاكالاتوج بالله سبحانه وتعالى بچنيا تملاكيነት ያመኑ አካላቶች ልቦቻቸው የተረጋጋች ወይንም ደግሞ ልቦቻቸው ሰላምን ታገኛለች አለ አላሁ ሱብሓነሁ ወተዓላ። ሰላም የሚገኝበት እፎይታ የሚገኝበት የሆነው ነገር ደግሞ በምን እንደሆነ አላሁ ሱብሓነሁ ወተዓላ ይናገራል። ቢዚክሪላህ አላህን በማስታወስ ነው አለ ልቦቻቸው የሚረጋጋው ሰላምን የሚያገኘው ማለት ነው። አላ ቢዚክሪላህ ተጥመኢኑል ቁሉብ አዋጅ ንቁ ሰዎች ሆይ አላሁ ሱብሓነሁ ወተዓላን በማስታወስ ልቦናዎች ይረጋጋሉ ይላል። ኢንሻአላህ ያው ዳዕዋ ሰለፊያ በሚገርም ሁኔታ እያደገች እየተሽከረከረች ከተማ ገጠሩን እያጥለቀለቀች ነው ያለችው። አላሁ ሱብሓነሁ ወተዓላ ወንድሞቻችንን ከዛሊከ እህቶቻችንን አላሁ ሱብሓነሁ ወተዓላ ይርዳለን። በየገጠር ቀበሌዋ ሁሉ ሰለፊዮች የሌሉበት ማግኘት በጣም ከባድ ነው የሚሆነው። ይህ ከታች የሚታየው የሆነው ሀገር ሳዳ ቆርቆራ የሚባለው አካባቢ ነው። እዚህ ተሻግሮ ማለት ነው ደማዶ ላይ ከጊምባ ቢያንስ የ2 ሰዓት መንገድ ያስኬዳል። 2 ሰዓት ከሩብ አካባቢ ማለት ነው። ከዛም በላይ ሊያስኬድ ይችላል። ያው እንዳረማመዱ ነው እንግዲህ ሰውየው እና የታላቁ ሼኻችን ሼኽ አቡ ረይሓና ሼኽ ኸደር ማለት ነው እሳቸው ሀገር ነው። ሰለፊዮች በሚገርም ሁኔታ የተስፋፉባት የሆነ ሀገር ማለት ነው። እስካሁን ከታየው ለየት ያለ ሁኔታ ያየሁበት የሆነው ሰፈር ነው ይሄ ሰፈር ብሎ ማለት ነው። በምን ከተባለ ቀን ላይ ከመግሪብ እስከ ኢሻ ነው ተለያዩ ቦታዎች ላይ ዳዕዋ የሚደረገው። ነገር ግን እዚህ ቦታ ላይ ለየት የሚያደርገው ከማታው ክፍለ ጊዜ እስከ ሌሊቱ 6 ሰዓት ከምናምን አካባቢ ድረስ ዳዕዋ ሲደረግ አምሽቶ እናቶች፣ እህቶች እንደዚሁም ደግሞ ህፃናት፣ ትልልቅ ሰዎች ሁሉ የተሰበሰቡበት አባቶች፣ ወንድሞች የተሰበሰቡበት የዳዕዋ ፕሮግራም ነበረ። አልሐምዱሊላህ ረቢል ዓለሚን በጣም ደስ በሚል ሁኔታ አሳልፈን ያው አሁን ደግሞ ወደ ጊምባ እየተመለስን ነው ማለት ነው። ኢንሻአላህ አላሁ ሱብሓነሁ ወተዓላ ወንድሞቻችንን ይርዳቸው። ምናልባት አሁን ይህንን እንደዚህ አድርጌ ስለቅ ወይንም ቪዲዮ ሲሰራ ለወንድሞች ምን ያክል ተስፋ ቡሽራ እንደሚሆን ያው ሁሉም የሚያውቀው ስለሆነ ከዛ አንፃር ነው። ዳዕዋ ሰለፊያ እንደሱ እንደሚሉት ሚዲያ ላይ ወይም የተወሰነ ቦታ ላይ እንዳልሆነ ማሳያ ነው እንጂ ያው ወንድሞች እዚህ ቦታ ላይ ሂደን መጣን እንደዚህ ለማለት አይደለም። ከማ يفعل الجمعيون والإخوانيون ማለት ነው። ያው እነሱ ዳዕዋቸውና እንቅስቃሴያቸው የታወቀ ነው። ከተማ ለከተማ ሂደው ላኪን በዳዕዋ ምክንያት የተለያዩ ቦታዎች ላይ ሂደን እንደዚህ ብለን እያሉ የሚገልጹበት ሁኔታ ነው ያለው። ነገር ግን ለሰለፊዮች ይሄ ምን ይጠቅማል ከተባለ ተስፋ ትልቅ ተስፋና ትልቅ የልብ እርካታ ስለሚፈጥር አረንጓዴም ነው እንደሚታየው ገብስ ተዘርቶ የበቀለበት ሁኔታ ነው ያለው። አልሐምዱሊላህ ረቢል ዓለሚን አላህ ፍሬያማ ምርት ያለው አላህ ያድርግላቸው። የዘሩት የሚያብብ ያማረ ፍሬ የሚያወጣበት አላሁ ሱብሓነሁ ወተዓላ ያድርግላቸው። ወከዛሊከ አላሁ ሱብሓነሁ ወተዓላ የአካባቢውን ሰው በተውሂድ እንደዚህ ምድሯ በአረንጓዴ እንደለማች የአካባቢውን ማህበረሰብ ደግሞ በተውሂድ አላሁ ሱብሓነሁ ወተዓላ ያልማው ተውሂድን
አላሁ ሱብሓነሁ ወተዓላ በልባቸው ውስጥ ያስርጽላቸው። ሁላችንም ዱዓ እናድርግ። ወንድሞቻችንንም አላህ ያግዛቸው። ኢንሻአላህ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።